የምናውቀው ኦሾ በተሰኘው ስሙ ነው። የ20ኛው ክፍለ ዘመን እጅግ አነጋጋሪ ሰው ነበር። ከ100 ሺህ በላይ መጽሐፍትን አንብቧል። በቀን ውስጥ ቢያንስ 6 መጽሐፍትን ያነባል። በትንሹ ከ500 ሺህ በላይ የሚሆኑ ሰዎች ተከትሎታል። የንግግር ጥበብን በሚገባ የተካነ፣ ተከታዮቹ ገና ሲያዩት ራሳቸውን ስተው የሚወድቁለት፣ አቅላቸውን የሚስቱለት ምትሃተኛ ሰው ነው። አብዛኞቻችን ያላወቅናት ለዚህ ሰውዬ እዚህ መድረስም ሆነ መውደቅም ትልቁን አስተዋጽኦ ያበረከተች አንዲት ገራሚ ሴት አለች። ታሪኳ ከዚህ ይጀምራል። ትዳር የመረራቸው፣ የከተማ ህይወት ያስጠላቸው፣ የመኪና ጥሩምባ ይሰለቻቸው፣ ስራ በዝቶባቸው ጭንቀት ውስጥ የገቡና የተለያዩ የግል ችግሮች ያሉባቸው አሜሪካውያንና አውሮፓውያን ሁሉንም ነገር ጥለው ወደ ህንድ መጉረፍ ጀመሩ። የኦሾን ትምህርት እየተማሩ ቀሪውን ህይወታቸውን ለማሳለፍ። ተራ ሰዎች አይደሉም። ጠበቆች፣ ኢንጂነሮች፣ ደራሲያን፣ መምህራን፣ ቱጃሮች፣ አርኪቴክቶች፣ ጋዜጠኞች፣ ብቻ ምን አለፋች ሁሉም የኦሾ እግር ስር መጥተው ተደፉ። እሱም እጁን ግንባራቸው ላይ ጭኖ ጸለየላቸው። መሬት ላይም ተንፈራፈሩ። በመዳን ስሜትም ብርጭቆ የሚያክል እንባ አነቡ። በዚህ መሃል ከሰውየው ፍቅር ይዟት አንዲት ሴት መጣች። ሺላ ትባላለች። በትውልድ ህንዳዊት ናት። ለሷም ጸለየላት፣ ሜዲቴት አስታረቃት፣ የህይወት ፍልስፍናውን አስተማራት። እሷ ግን በእነዚህ ነገሮች ብዙም አልተመሰጨችም። ሰውየው ያለውን አቅም ዓለም አቀፋዊ እንዲያደርገው ፈለገች። ቀስ በቀስ የግል ጸሐፊ ሆነች። በመካከላቸው ያለው ግንኙነት እየጠበቀ መሄድ ሲጀምር ቃል አቀባዩ ጭምር መሆን ቻለች። ሰውየው ህንዳውያንን እንደ ነፃነት አባት የሚያዩትን ጋንዲን ይተች ነበር። የህንድ ኦርቶዶክስ ቤተክርስቲያንንም ክፉኛ ያጣጥል ነበር። የሰውየው የህይወት ፍልስፍና በወቅቱ ከነበረው የህንድ መንግስት ጋር ብዙ ስጣገባ ውስጥ እየከተተው ስለነበር ደህንነቱ አሳሳቢ ሆነ። ሺላ እንዲህ አለችው፣ ለምን ወደ ነፃነቷ ምድር አሜሪካ አንሄድም? ለምን አሜሪካ ውስጥ ሰፊ መሬት ገዝተን የራሳችንን የተቀደሰች ከተማ አንገነባም? ፍቅር፣ ራህራሂ እና መካፈል ይበዛባት፣ ማንም የምንም ነገር ባለቤት ማይሆንባት፣ ስግብግብነት ጽዩፍ የሆነባት፣ ፍጹም ቁጡና የተናደዱ ሰዎች ማይኖሩባት የቃል ኪዳን ከተማን አንገነባም? መብት፣ ዴሞክራሲ፣ መደራጀት፣ በነፃነት መምረጥ የምትፈቅደው አሜሪካ ናት። እዛ እንሂድ ብላ መከረችው። ተስማሙ። በአሜሪካ ኦሪገን ግዛት አንቴሎፕ የምትባል መንደር ውስጥ 64,000 ሄክታር መሬት ገዙ። በከተማ ውስጥ የሚኖሩት ከ150 የማይበልጡ ምስኪን አዛውንቶች ነበሩ። ከዛስ አብዛኞቹ የኦሾትን ፍልስፍና ተከታዮች ከተማዋን ለመገልባት ብዙ ጊዜ አልፈጀባቸውም። የሰውየው ቃል አቅራቢ የሆነችው ሺላ የኦሾን ተከታዮች፣ ኮንትራክተሮችና አርኪቴክቶች አሰብስባ ያለመችውን ከተማ አስገነባቻቸው። የከተማዋ ስም ራጅኒሽ ከተማ አሏት። የሰውየው ተከታዮች ሁሉም ብርቱካናዊ ቱታ ልብስ እንዲለብሱ ተደረገ። ቀስ በቀስ የራሳቸውን ሱቆች፣ የራሳቸውን ባንኮች፣ የራሳቸውን ልብስ ቤቶች፣ የማምለኪያ አዳራሽ፣ የራሳቸውን አየር ማረፊያ፣ ግድብ፣ አውሮፕላኖች፣ ግዙፍ ዘመናዊ እርሻዎች፣ እንስሳት ማረቢያዎች ሳይቀሩ ሰሩ። ልብ በል ጌታዬ፣ ይህን ሁሉ የምታሳልጠው፣ የምታሰራው፣ የምትቆጣጠረው ይቺ ሴት ናት። የኦሾ ዋነኛ ስራ በቅንቲው ሮልስ ሮይስ መኪና መጥቶ የተነጠፈለት የክብር ቀይ መንታ ላይ ተንጉማምለው የሄዱ ብርቱካናዊ ልብስ ያደረገው ተከታዮቹን ወደ ማስተማሪያ ማምለኪያ አዳራሹ ወስዶ እሱ እንደሚለው ማስተማርና መዳን ነው። ያቺ 150 የማይበልጡ ሰዎች የሚኖሩባት ጸጥ ያለች ከተማ ወደ 30 ሺህ በሚጠጉት የኦሾ ተከታዮች ተወረረች። ከተማዋ መረበሽ ጀመረች። የኦሾ በሚያስተምርበት ወቅት ተከታዮቹ ይጮሃሉ፣ መሬት ላይ ይንደባደላሉ፣ እርጋንናቸውን ይሮጣሉ፣ ሲያሻው ይደባደባሉ። የሚደብረው ደግሞ ወሲብ ነፃ ነው በሚለው ፍልስፍና ስለሚያምኑ በቡድን ሳይቀር ይዳራሉ። ሴትየዋ አንድ ነገር ቀለሰች። የነዚህን 150 የማይበልጡ ነዋሪዎች ከከተማዋ አስወጥቶ ከተማዋን ሙሉ በሙሉ የራሳቸው ነፃ ከተማ ማድረግ። ይህንን ደግሞ ማድረግ የሚቻለው ሀብት ንብረታቸውን በመግዛት ነበር። አልቀርም፣ አደረጉት። የልብ በሉ፣ የኦሾ ተከታዮች በዛች ብቻ ወደ 30 ሺህ ደርሰዋል። ነዋሪዎቹ ደግሞ ከ150 አይበልጡም። በመጨረሻ ተከታዮቹ የህዝብ ድምጽ ብልጫውን ያዙ። በህጋዊ መንገድም ምርጫ አደረጉ። አንቴሎፕ የነበረው የከተማዋን ስም ራጅኒሽ እንዲሆን አደረጉ። የአንዳንዱን የከተማዋን የመንገድ ስሞችም ሳይቀሩ በራሳቸው መጠሪያ ቀየሯቸው። ምክር ቤቱን በአብላጫው ውክልና ያዙ። ይህን ሁሉ የማስተር ማይንድ የኦሾ ቃል አቀባዩ፣ አፍቃሪው እና የግል ጸሐፊው ሺላ ናት። ታሪኩን ስናሳጥረው ይቺ ሴት የኦሾ ተከታዮች በመሰረቷት የአዲሷን ከተማ ባለቤትነት ምርጫ ላይ
የቀድሞ ነዋሪዎች ምርጫው ላይ እንዳይሳተፉ መርዝ አበላቻቸው። ከዛም አልፋ የግዛቱ ጠቅላይ አቃቤ ሕግ የነበረውን ግለሰብ እንቅስቃሴዋን ይቃወም ስለነበር ልታስገድለው ሞክራ ሳይሳካላት ቀረ። ኦሾም ሚዲያ ላይ ቀርቦ ጣሰለው እንደነበርና በተደጋጋሚ ልትገድለው እንደሞከረች ከዛም አልፎ ብዙ ገንዘብ ዘርፏት እንደጠፋች ተናዘዘ። በመጨረሻም ሺላ ከጠፋችበት ስዊዘርላንድ ተያይዛ የ20 ዓመት እስራት ተፈረደባት። ኦሾም አሜሪካ ምድር ድጋሚ እንዳይረግጥ ተወስኖ ሪፖርት ተደረገ። ሌሎች 21 ሀገራትም ድርሻ እንዳትበል ብለው በራቸውን ዘጉበት። ሀገር አትለም እና ህንድ ተመለሶ ሄደ። በመጨረሻም እንደ አውሮፓያኖች አቆጣጠር 1990 ዓመተ ምህረት ላይ በ58 ዓመቱ በልብ ህመም አማካኝነት ይቺን ዓለም በሞት ተሰናበተ። የሚገርመው ሺላ የተፈረደባትን 20 ዓመት እስራት ሳትጨርስ በአመክሮ 3 ዓመት ታስራ ወጣች። አንድ ቃለ መጠይቅ ላይ ይህንን ትላለች። ኦሾ ጥሩ ልብ ያለው መልካም ሰው ነው። የተሻለኝን ሁሉ አድርጌ ለዚህ ክብርና ዝና አብቅቼዋለሁ። የሱ ክፋት በሰዎች አእምሮና ድክመት ላይ መጫወቱ ነው። የሱ ሀብት መዝረፊያ መሳሪያው ሜዲቴሽን ነው። ከተከታዮቹ እስከ $200 ሚሊዮን የሚሆን ገንዘብ ዘርፏል። ከ90 በላይ ውድ የቅንጥዩ መኪኖች አሉት። የሚያደርገው የዳይመንድ ሰዓቶችን ነው። በ3 ወር ውስጥ ብቻ ከ$1 ሚሊዮን በላይ ገንዘብ ያጠፋል። ጠዲ ነው። አደንዛዥ እጽ ይጠቀማል። መጀመሪያውኑ ወደሱ የመታውት ፍልስፍናውን ወደጀው ሳይሆን ፍቅር ይዞኝና መልካምነቱ ስቦኝ ነበር። ሺላ አሁን ላይ 74 ዓመቷ ነው። በቅርቡ ኔትፍሊክስ ዋይልድ ካንትሪ የተባለ 6 ክፍል ያለው ዶክመንተሪ ሰርቶ ለእይታ አቅርቧል። ካገኛችሁት ሳትሰለቹ ይዩት፣ ታተርፉበታላችሁ።